ስለ ጥቁር አብዮተኛ መሪ ሲነሳ መቼም ታሪክ የማያውቀው ሰው ራሱ በአፉ ብልጭ የሚልለት ስም ነው። ይህ ሰው ከምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተገኘ የአፍሪካ አንጡራ ሀብት ነው። ይህ ታላቅ ሰው እንደ አውሮፓውያን አቆጣጠር ታህሳስ 21 1949 ተወለደ። ውልደቱም ለሀገረ ቡርኪና ፋሶ ብቻ ሳይሆን ለአፍሪካም ጭምር ነበር። በዛሬው የታላቅ ሰው ፕሮግራም ስለ ጀግናው ቶማስ ኢሲዶር ኖኤል ሳንካራን ታሪክ የማጫውታችሁ ይሆናል። በ10 ወንድሞችና እህቶች መሃል የተገኘው ቶማስ ሳንካራ ከሁለት እህቶቹ ቀጥሎ የቤተሰቡ ሶስተኛ ልጅ ነበር። ከእርሱ ቀጥሎ 8 ወንድሞችና እህቶች ተወልደዋል። አባቱ ሳምቦ ጆሴፍ ሳንካራ በወቅቱ የፈረንሳይ ቅኝ ግዛት አስተዳደር ውስጥ በፖሊስነት ከሚያገለግሉ ጥቂት አፍሪካውያን አንዱ ነበር። በዚህ ምክንያት ሳንካራ ከሌሎች አፍሪካውያን ልጆች በአንጻራዊነት የተሻለ አኗኗር ነበረው። ከሌሎች አፍሪካውያን የፖሊስ ቤተሰቦች ጋር የሳንካራ ቤተሰብ በተለየ ስፍራ በጡብ ቤት ውስጥ ይኖር ነበር። ይህ ለሳንካራ የቡርኪና ፋሶን የተለያዩ አካባቢዎች በልጅነቱ ጠንቅቆ እንዲያውቅና ከብዙ ሰዎች ጋር እንዲተዋወቅም ረድቶታል። ሀገሩ አፐር ቮልታ ነሐሴ 5 ቀን 1960 ዓመተ ምህረት ከፈረንሳይ ቅኝ ግዛት ተላቃ ነፃነቷን ስትቀዳጅ እርሱ ገና የ12 ዓመት ብላቴና ነበር። በ1960ዎቹና በ1970ዎቹ ደግሞ በተደጋጋሚ መፈንቅለ መንግስቶች የሚፈራረቁ አምባገነን መሪዎች ቡርኪና ፋሶን እንደ ግል ርስታቸው ሲመዘብሩና በህዝቧ ላይ የግፍ መዓት ሲያወርዱ ተመልክቷል። ሳንካራ ትምህርት የጀመረው በቦርዲዮላስ አንደኛ ደረጃ ትምህርት ቤት ነበር። አብዛኛው ጊዜውን ለትምህርት ተግባራት ይሰጣል። በተለይ በሂሳብና በፈረንሳይኛ ቋንቋ አቅሙን ለማሳደግ ይጥር ነበር። በሁለተኛ ደረጃ ትምህርቱም በሂሳብና ፈረንሳይኛ ቋንቋ ይበልጥ ውጤታማነቱን አሳደገ። ትኩረቱም ትምህርቱ ላይ ያደረገው ቶማስ ሳንካራ በትርፍ ጊዜውም ቲያትር መመልከት፣ ፊልም ቤት መሄድና የአካል ብቃት እንቅስቃሴ ማድረግን የህይወቱ አንድ አካል አደረገ። በዚህ መካከል የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ለመውሰድ ዝግጅት ላይ ሳለ ሀገሪቱ ሁከት ውስጥ ገባችና የመንግስት ለውጥ ተደረገ። አዲሱ መንግስት ታዲያ በሀገሪቱ የመጀመሪያ የሆነውን የወታደራዊ አካዳሚ በመክፈት የሁለተኛ ደረጃ ትምህርታቸውን ያጠናቀቁ 3 ተማሪዎችን ለመኮንንነት ስልጠና እንደሚፈልግ በራዲዮ ሲሰማ ተወዳድሮ በላቀ ውጤት አካዳሚውን ተቀላቀለ። በ17 ዓመት ዕድሜው የአባቱን ሙያ ወረሰ። ከ3 ዓመታት በኋላ ቶማስ ሳንካራ የወታደራዊ አካዳሚ ትምህርቱን አጠናቀቀ። ከዚያም ለተሻለ የመኮንንነት ስልጠና ወደ ማዳጋስካር ሄደው እንዲሰለጥኑ ከተመረጡ 2 ብልጫ ውጤት ካላቸው ተመራቂዎች አንዱ ቶማስ ሳንካራ ነበር። ሳንካራ ጥቅምት ወር 1969 ዓመተ ምህረት ማዳጋስካር በደረሰበት ወቅት እርሱ ከሚያውቃት ድሃ ደረቃማ ሀገር የተለየች ሀገር አጋጠመው። ማዳጋስካር በአትክልት የተሞላች ሀገር ነበረች። ዋና ዋና ከተሞቿ በታሪካዊ ህንፃዎች፣ ሐውልቶችና በአትክልት ስፍራዎች የተሞሉ ናቸው። እንዲሁም የኢኮኖሚ የእድገት ደረጃዋ በሚታይ ሁኔታ ከፍተኛ ነበር። በአንትስራቤ ወታደራዊ አካዳሚ ውስጥ የሚሰለጥነው ትምህርት ከወታደራዊ ትምህርቶች በላይ ያለፈ ነበር። በተቋሙ ውስጥ ከወታደራዊ ትምህርቱ ጎን ለጎን ስለ ግብርናው የኢኮኖሚ ዘርፍ የማጥናት ዕድል አግኝቷል። በተለይም እንዴት የሰብል ምርትን መጨመርና የገበሬዎችን ህይወት ማሻሻል እንደሚቻል ግንዛቤ አግኝቷል። ሰራዊቱን እንዴት በልማት ውጤታማ ማድረግ እንደሚቻልም ከማዳጋስካር ብሔራዊ ሰራዊት ልምድ ቀስሟል። የአካዳሚ ትምህርቱን በሚያጠናቅቅበት ዓመት በማዳጋስካር መንግስትን ለመለወጥ የተነሱ ህዝባዊ አመጾችን አጠቃላይ ሂደት በሚገባ ለማጤን እድል አጋጥሞታል። ከዚህ በተጨማሪ የካርል ማርክስንና የቭላድሚር ሌኒንን መጽሐፍት በማንበቡ በአመራር ዘመኑ ላራመደው አብዮታዊ ርዕዮተ ዓለም
ፍልስፍናም ተጽዕኖ አሳድሮበታል። ቶማስ ሳንካራ ከ2 ዓመታት ስልጠና በኋላ የቡርኪና ፋሶ ወታደራዊ እጩ መኮንን ማዕረግ ለብሶ ወደ ሀገሩ አፐር ቮልታ ተመልሷል። በወቅቱ ዕድሜው 24 ዓመት የነበረ ሲሆን የመቶ አለቃነት ማዕረግ ነበር የተሰጠው። ወዲያውኑም አዳዲስ ምልምል ወታደሮችን እንዲያሰለጥን የመጀመሪያ ተልዕኮውን ተቀብሎ ወደ ባብዳዮሎሱ ማሰልጠኛ ሄደ። ምልምሎችን በብቃት በማሰልጠን ለማብቃት በትጋት ይሰራም ነበር። በዚህ መካከል ግን ለመጀመሪያ ጊዜ በሕዝብ ዓይን ውስጥ ያስገባውን ታሪክ ሁኔታ ተከሰተ። ነገሩ እንዲህ ነው። በአፐር ቮልታና በማሊ መካከል የወሰን ይገባኛል ውዝግብ ተነሳ። ፍጥጫው ተካሮ በ1974 ዓ.ም ማሊ አፐር ቮልታን ለመውጋት ሰራዊቷን ወደ ድንበር አዘመተች። ለማሊ ትንኮሳ አጸፋዊ ምላሽ ለመስጠት ቶማስ ሳንካራ ከሌሎች በርካታ መኮንኖች ጋር እንዲዘምት ተደረገ። በመሆኑም ሳንካራ አነስተኛ ጦሩን እየመራ በወሰደው እርምጃ የማሊን ግዛት ዘልቆ በመግባት የተወሰኑ የማሊ ወታደሮችን ከበርካታ የጦር መሳሪያ ጋር ማርኳል። ከቀናት በኋላ ጦርነቱን ለማስቆም ስምምነት ላይ በመደረሱ ሳንካራ በድል አድራጊነት ወደ ኦጋዱጉ ሲመለስ በሕዝቡ የጀግና አቀባበል ተደረገለት። ቆራጥ ወታደርና ጀግና የጦር መሪ መሆኑን በተግባር ያስመሰከረው አብዮተኛው ቶማስ ሳንካራ በጦርነቱ ባሳየው ድንቅ ጀብድና የመሪነት ሚና ዝናው ከፍ አለ። ሆኖም ከዓመታት በኋላ ሳንካራ ስለ ጦርነቱ ያልተጠበቀ ትችት ሰነዘረ። ጦርነቱ የመሪዎችን ስልጣን ለማስጠበቅ የተደረገ ወንድማማች ጭቁን ሕዝቦችን እርስ በርስ ያጋደለ ትርጉም የለሽ አላስፈላጊ ጦርነት እንደነበር ተናገረ። ይህ ንግግሩም የፖለቲካ አመለካከቱ ከጊዜ ወደ ጊዜ የማደጉ ውጤት ተደርጎም በብዙዎች ዘንድ ታመነ። ሆኖም ሳንካራ በማሊ ጦርነት ለሰራው ጀብዱ በ1976 ዓመተ ምህረት በሀገሪቱ ደቡባዊ ክፍል ለሚገኘው ፖል ለተባለው የኮማንዶ ማሰልጠኛ ማዕከል ከፍተኛ የኮማንዶ አዛዥነት ሹመት ተጎናጸፈ። ሳንካራ ኃላፊነቱን ከተረከበ በኋላ በወታደሩና በሲቪሉ ማህበረሰብ መካከል ተፈጥሮ የቆየውን የሻከረ ግንኙነት ለማሻሻልና መግባባትንም ለመፍጠር ችሏል። ከምንም በላይ ደግሞ ወታደሩ በየአካባቢው የልማት እንቅስቃሴ ከሲቪሉ ማህበረሰብ ጎን እንዲሰለፍ አድርጓል። ሁለተኛው የውጭ ዕድል በ1976 ዓመተ ምህረት የአየር ወለድ ኮማንዶነት ስልጠና ለመከታተል ወደ ሞሮኮ ራባት የተጓዘበት ነበር። ይህ አጋጣሚም ከብሌስ ኮምፓወሬና ከሌሎች ሰልጣኝ የሀገሩ ልጆች ጋር የመተዋወቅ ዕድል ፈጥሮለታል። በዚህ የስልጠና ወቅትም የኮሚኒስት ጓዶች ስብስብ የተባለውን ግራ ዘመም ሚስጥራዊ ድርጅት ማቋቋም ችሏል። ሚስጥራዊው ድርጅት ቶማስ ሳንካራን ጨምሮ ሄንሪ ዞንጎ፣ ጆ ፓፕቲስ፣ ቡካሪ ሊንጋኒና ብሌስ ኮምፓወሬን አካቷል። ከዚያም ቶማስ ሳንካራ ስልጠናውን አጠናቆ በ1980 ዓመተ ምህረት ወደ አፐር ቮልታ ተመለሰ። ነገር ግን አፐር ቮልታ በ1980ዎቹ የጀመረችው በመንግስት ተቃውሞና አመጽ ነበር። በተለይ አምባገነን ስርዓትን የሚቃወም የላብ አደሮች አመጽ የተለመደ ክስተት ሆኖም ነበር። ከዚህ አይነቱ ተደጋጋሚ ተቃውሞ በኋላ ህዳር 25 ቀን 1980 ዓመተ ምህረት በኮሎኔል የሚመራ የከፍተኛ ወታደራዊ መኮንኖች ቡድን በላሚዛና አስተዳደር ላይ መፈንቅለ መንግስት ፈጸሙ። ወዲያው ቡድኑን የመራው ኮሎኔል ሳይዜርቦ ስልጣን ላይ ወጣ። አዲሱ ወታደራዊ መንግስት በሀገሪቱ ስርዓት እንደሚያጸናና ሙስናን ከስሩ እንደሚነቅልም ቃል ገባ። ለዚህ አቋሙ መጀመሪያ ላይ ብዙ ድጋፍ ነበረው። ተራማጅ ብሔርተኛ ሲቪል ሚኒስትሮችን ለማካተትና የንግዱን ማህበረሰብ ድጋፍ ለማግኘትም ችሏል። በዚህ መፈንቅለ መንግስት ቶማስ ሳንካራ አልተሳተፈም። ምንም እንኳን አንዳንድ ወጣት መኮንኖች የተቃወሙት ቢሆንም ሳንካራና የቅርብ ጓደኞቹ አዲሱን ወታደራዊ አገዛዝ ለገባላቸው ቃሎች ሲሉ የታገሱት ቢሆንም ስልጣን በያዘው ኮሎኔል ፖለቲካዊ ወግ አጥባቂነት ላይ ጥርጣሬ ነበራቸው።
ቡድኑ የዝቅተኛ መኮንኖችን ድጋፍ ለማግኘትም የማማለል ጨዋታን ጀምሮ ነበር። በመሆኑም የቶማስ ሳንካራን አንደበተ ርቱዕነትና በወጣቱ ዘንድ ያለውን ከፍተኛ ተደማጭነት የተረዳው ወታደራዊ መንግስት ቶማስን አንድም በችሎታው ሊጠቀምበት፣ በሌላው ጎኑ ከአጠገቡ ይዞ በአይነ ቁራኛ ለመከታተል እንዲያመቸው የተለያዩ ሹመቶችን ሰጠው። በመጀመሪያ በወታደራዊ የአመራር ችሎታው እውቅና ለመስጠት በማሰብ ጥር 1980 ዓመተ ምህረት የካፒቴንነት ማዕረግ ተሰጠው። በቀጣይም የሰራዊቱ የዘመቻ ክፍል ኃላፊ እንዲሆን ተሾመ። ወዲያው ብዙ ሳይቆይ ለሚኒስትርነት ተጠየቀ። መስከረም 9 ቀን 1981 ዓመተ ምህረት የመረጃ ሚኒስትር እንዲሆን ሹመት ቀረበለት። ነገር ግን ቶማስ ሳንካራ አልተቀበለውም። እጅግ በጥንቃቄ በተመረጡ ቃላት ምንም አይነት የፖለቲካ ስልጣን ላለመቀበል መወሰኑን የሚገልጽ ደብዳቤ ለፕሬዝዳንት ዜርቦ ጻፈ። አንዳንድ አብዮታዊ የቅርብ ጓደኞቹ እንዲገፋበት አበረታቱት። አንዳንድ ወዳጆቹም ነገሩን በቀጥታ መቃወም እርሱንና ጓደኞቹን ለበቀል እርምጃ እንደሚያጋልጣቸው በመግለጽ ሹመቱን እንዲቀበልም ገፋፉት። በመጨረሻም እያቅማማም ቢሆን ሹመቱን ለመቀበል ተገደደ። ቶማስ ሳንካራ በመንግስት የመረጃ ሚኒስቴር መስሪያ ቤት ውስጥ የነበሩ የበፊት ልማዳዊ አሰራሮችን በዘመናዊ አሰራሮች ለመለወጥ ብዙ ትግል አድርጓል። የአገልግሎት ጥራትን አስጠብቋል። ዋጋቸው ውድ በሆኑ ተሽከርካሪዎች የመገልገልን አላስፈላጊነት አስገንዝቧል። ከሁሉም ይበልጥ ደግሞ በመንግስት አስተዳደር የሚታዩ ብልሹ አሰራሮችን ፊት ለፊት ይጋፈጥ ነበር። በተጨማሪም ሳንካራ በኃላፊነት የሚመራው መስሪያ ቤት በጋዜጠኞች ላይ ያደርግ የነበረውን የቅድመ ምርመራ ወይም የሳንሱር አሰራር በማስቀረት የፕሬስ ነፃነት እንዲከበር ታገለ። የመንግስትም ሆነ የግል ጋዜጦች የፈለጉትን መረጃ በነፃነት እንዲጽፉ አበረታቷል። አንዳንድ የመንግስትና የግል ጋዜጦች ደፍረው የሙስና ቅሌቶችን ማጋለጥም ጀምረው ነበር። የተጋለጡ የአገዛዙ ባለስልጣናትም ሳንካራን ጨምሮ ሌሎች ኃላፊዎችን እስከ ማስፈራራት፣ መሳደብና ማሰር ደርሰው ነበር። በዚህና መሰል አቋሙ ፕሬዝዳንት ዜርቦ በሳንካራ ላይ ደስተኛ አልነበሩም። ቶማስ ሳንካራም እያደረ ከዚህ መንግስት ጋር አብሮ መስራት አልፈለገም። በዚህ የተነሳ ቶማስ ሳንካራ የመልቀቂያ ማመልከቻ ለፕሬዝዳንቱ አስገባ። በተጨማሪም ሚያዝያ 24 ቀን 1982 ዓመተ ምህረት በሀገሪቱ ቴሌቪዥን ጣቢያ በነበረ የቀጥታ ስርጭት ላይ ቀርቦ ከወታደራዊ መንግስት ጋር አለመግባባቱን ይፋ አድርጎ ነበር። ዘወትር ህዝብ ላይ አፈሙዝ ከሚደቅን አምባገነን መንግስት ጋር አብሮ መስራት እንደማይችልም በመጥቀስ በገዛ ፍቃዱ ከኃላፊነቱ መልቀቁን አስታወቀ። ሆኖም ይህ ከሆነ ከወራት በኋላ ህዳር 7 ቀን 1982 ዓመተ ምህረት ሜጀር ዶክተር ጃን ባፕቲስት ኦድራጎን የሳየ ዜርቦን መንግስት በመፈንቅለ መንግስት አስወግዶ ስልጣን ላይ ወጣ። አዲሱ መንግስት በሀገሪቱ እድገት ለማምጣት የህዝብ ደህንነት አስጠባቂ ምክር ቤት በሚል ስያሜ ጊዜያዊ ወታደራዊ መንግስት አቋቋመ። ሜጀር ዶክተር ጃን ባፕቲስት ኦድራጎ የህዝብን ድጋፍ ለማግኘት በማሰብ በቀድሞ አስተዳደር የታገዱትን የመረጃና የማህበራት ነፃነት ፈቀዱ። በጥር 1983 ዓመተ ምህረት ሻምበል ቶማስ ሳንካራ የሀገሪቱ ጠቅላይ ሚኒስትር ሆኖ መሾሙ ደግሞ የለውጡ ሌላ መልክ ነበር። ይሁን እንጂ ሹመቱ ሁለት መልክ ያለው የመንግስት አስተዳደር ፈጠረ። በአንድ በኩል ፕሬዝዳንቱ የቀድሞውን የፖለቲካ ስርዓት ማስቀጠል የሚፈልጉ ሲሆን፣ ጠቅላይ ሚኒስትር ቶማስ ሳንካራ ደግሞ በአብዮታዊ አስተሳሰብ የተቃኘ አዲስ አሰራር ይዞ ብቅ አለ። ሳንካራ የተሾመበት ቦታ ከዓለም አቀፍ የሰብአዊ መብት ጠበቆችና አብዮተኞች ጋር እንዲተዋወቅ አግዞታል። በተለይም ከኩባው ፊደል ካስትሮና ቼ ጉቬራ እንዲሁም ከሞዛምቢኩ ሳሞራ ማሸል ጋር አስተዋወቀው። ይህ ሁኔታ የግራ ዘመን ፖለቲካዊ አስተሳሰብን ሙሉ በሙሉ እንዲላበስ አግዞታል። ይሁን እንጂ አብዮተኛው ጠቅላይ ሚኒስትር ሳንካራ በቅኝ ተገዥነት ተመሳሳይ ታሪክ ካላቸው አልጄሪያ፣ ሊቢያ፣ ሰሜን ኮሪያ፣
ጋናና ናይጄሪያ ጋር የዲፕሎማሲያዊ ግንኙነት መፍጠሩ በሾመው የሀገሪቱ ፕሬዝዳንት አልተወደደለትም። በተለይ ደግሞ በኡአማር ሙሐመድ ጋዳፊ ሙሉ ወጪ ሊቢያን መጎብኘቱ ፕሬዝዳንቱ ከኔ እውቅና ውጪ ነው በሚል ምክንያት ደስተኛም አልነበሩም። እርስ በርሱ የሚቃረን የአመራር ዘይቤ የሚታይባቸው ሳንካራና ፕሬዝዳንት ባፕቲስት ኦድራጎ በሂደት በመካከላቸው ያለው ልዩነት እየሰፋ መጣ። ፕሬዝዳንቱም በሳንካራ ወጣ ያለና ያልተለመደ አስተሳሰብ መስማማት አልቻሉም ነበር። በተጨማሪም ሳንካራ ጸረ ኢምፔሪያሊዝምን ከማቀንቀኑና ከጊዜ ጊዜ በህዝብ ዘንድ ተቀባይነቱ እየጨመረ ከመሄዱ ጋር ተዳምሮ በሾመው አምባገነን መንግስት ሊወደድ አልቻለም። ኮማንደር ጃን ባፕቲስት ኦድራጎ የሀገሪቱ በሚቃረኑ ሐሳቦች መመራት ለብሔራዊ ደህንነት አደጋ መሆኑን በመግለጽ ግንቦት 17 ቀን 1983 ዓ.ም ቶማስ ሳንካራን ከስልጣን አንስቶ አሰረው። የሳንካራን አመለካከት የሚደግፉ ሄንሪ ዞንጎና ጆን ባፕቲስት ቡካሪ ሊንጋኒ የተባሉ የቅርብ ጓደኞቹም አብረው ወደ ወህኒ ወረዱ። የሳንካራ ዘብጥያ መውረድም በህዝቡ በተለይም ደግሞ በተማሪዎች፣ በሰራተኛው መደብና በወታደሩ ዘንድ ከባድ ተቃውሞ አስነሳ። በአጋጣሚ ከእስር የተረፈው የቅርቡ ጓዱ ብሌስ ኮምፓዌሬ በፒኦ ወታደራዊ ማሰልጠኛ ውስጥ የሚገኙ ወታደሮችን ለተቃውሞ ማስተባበር ጀመረ። በሌላ በኩል ደግሞ ፕሬዝዳንት ጃን ባፕቲስት እና ቶማስ ሳንካራ በመካከላቸው ያለውን አለመግባባት ለመፍታት ነሐሴ 4 ቀን 1983 ዓመተ ምህረት ለውይይት ተቀመጡ። ይሁን እንጂ በዚህ መካከል በሳንካራ ቅርብ ጓደኛ ብሌስ ኮምፓወሬ የሚመራና ወደ 200 ወታደሮች የሚገኙበት የኮሚኒስት ወጣቶች መኮንን የተባለ ቡድን መፈንቅለ መንግስት ለማካሄድ እንቅስቃሴ ጀመረ። ነገር ግን ፕሬዝዳንቱና ጠቅላይ ሚኒስትሩ ለስምምነት ጉባኤ በተቀመጡበት አጋጣሚ ከግቢ ውጭ የተኩስ ሩምታ ተሰማ። ተኩሱ የተከፈተው ደግሞ በሳንካራ የትግል አጋሮች በእነ ብሌስ ኮምፓወሬ ነበር። ይህን የተገነዘበው ቶማስ ሳንካራ ከፕሬዝዳንቱ ጋር ድርድር ላይ በመሆኑ ተኩሱን በፍጥነት እንዲያቆሙ ትዕዛዝ አስተላለፈ። ሆኖም ሻምበል ኮምፓወሬ ዘመቻውን አንዴ ጀምረነዋልና ዓላማችንን ሳናጠናቀቅ የምናቆምበት ምክንያት አይኖርም የሚል ምላሽ ሰጠ። ከመቅሰፍት የኮምፓወሬ ታማኞች ኦጋዱጉ የሚገኘውን ሬዲዮ ጣቢያ በቀላሉ ተቆጣጠሩት። ቀጥለውም ቤተ መንግስቱን ካለምንም ደም መፋሰስ በእጃቸው አስገቡ። ከዚህ በኋላ የትግል አጋራቸውን ካፕቴን ቶማስ ሳንካራን ከእስር ነፃ ማውጣት ነበር እቅዳቸው። ይህም ተሳካላቸው። ይህ ትዕይንት አፐር ቮልታ ነፃነቷን ከተጎናጸፈችበት በኋላ የገጠማት አራተኛው መፈንቅለ መንግስት መሆኑ ነው። አገሪቷን የተቆጣጠረው ቡድን አባላትም የብሔራዊ አብዮት ምክር ቤት በማቋቋም ቶማስ ሳንካራ እንዲመራቸው ሀገራቸውን አስረከቡት። ክፍል 2 ይቀጥላል።